ሰላም እንዴት ናችሁ? ውድ ድንቅ ቲዩብ ተመልካቾቻችን ዛሬ ካሜራችን በላይ የሆኑና ዓለማችንን ጉድ ያሰኙ አስገራሚ እውነታዎችን ይዘንላችሁ ቀርበናል። በሰዓት 1200 ኪሎ ሜትር የሚጓዘው አስገራሚ ባቡር ከአዲስ አበባ ድሬዳዋ በ20 ደቂቃ ውስጥ መድረስ ይቻላል ቢሏችሁ ታምናላችሁ? ወይስ ደግሞ ከአውሮፕላን በበለጠ ፍጥነት በመሬት ላይ የሚበር ባቡር ዛሬ በሰዓት 1200 ኪሎ ሜትር የሚጓዘውና ዓለማችንን ሊቀይር የተዘጋጀውን ሃይፐርሉፕ የተሰኘ ድንቅ ቴክኖሎጂን እናያለን። ይህ ባቡር እንዴት ነው የሚሰራው? ወደ ድንቅ ዜናው እንለፍ። ሃይፐርሉፕ እንደ ተራ ባቡር በሐዲድ ላይ የሚሄድ አይደለም። ይልቁንም አየር በሌለው ረጅም ቱቦ ውስጥ የሚጓዝ ፖድ ወይም ካፕሱል ነው። ይህ ቴክኖሎጂ እንደ ኤለን መስክ ባሉ ታዋቂ ሰዎች ሐሳብ የቀረበ ሲሆን አሁን ላይ በተለያዩ ሀገራት በተጨባጭ እየተሞከረ ይገኛል። ይህ ባቡር እንዲፈጠን ያደረጉት ሁለት ዋና ነገሮች ናቸው። አንደኛው በቱቦ ውስጥ ምንም አይነት አየር ስለሌለ ወይም ቫኪዩም ባቡሩን የሚገፋው የአየር ግፊት የለም። ሁለተኛው ደግሞ ማግኔቲክ ሌቪቴሽን የተባለ ቴክኖሎጂን በመጠቀም ባቡሩ ከወለሉ ጋር ሳይነካካ በአየር ላይ ተንሳፎ እንዲሄድ ማድረጉ ነው። ንክኪ ከሌለ ደግሞ ፍጥነቱ አይገደብም። ይህ ባቡር ወደ ስራ ሲገባ የሰዓታት ጉዞን ወደ ደቂቃዎች ይቀንሰዋል። ለምሳሌ በአሜሪካ ከሎስ አንጀለስ እስከ ሳን ፍራንሲስኮ ያለውን የ6 ሰዓት መንገድ ወደ 30 ደቂቃ ብቻ ዝቅ ያደርገዋል። ይህ ማለት ሰዎች በሩቅ ከተማ እየሰሩ በደቂቃዎች ውስጥ ወደ ቤታቸው መመለስ ይችላሉ ማለት ነው። የወደፊቱ የትራንስፖርት ዘርፍ በሃይፐርሉፕ አማካኝነት ሙሉ በሙሉ ሊቀየር ነው። እናንተስ እንዲህ ባለ ፍጥነት በሚጓዝ ባቡር ለመሳፈር ድፍረቱ አላችሁ ወይስ ያስፈራችኋል? አስተያየታችሁን በኮሜንት አጋሩን። በተፈጥሮ 4 ቀንድ ያላቸው አስገራሚ በጎች እንዳሉ ያውቃሉ? አንዳንዶቹ ደግሞ እስከ 6 ቀንድ ሊኖራቸው ይችላል። እነዚህ ፍጥረታት የት ነው የሚገኙትስ? ለምንስ እንዲሆኑ? ወደ ዛሬው የድንቅ ዜናችን እንለፍ። እነዚህ በጎች ማንክስሎዋታን ተብለው ይጠራሉ። የሚገኙትም በእንግሊዝና በአየርላንድ መካከል ባለችው ኦይል ኦፍ ማን በተሰኘች አንዲት ትንሽ ደሴት ላይ ብቻ ነው። ዝርያቸውም በጣም ጥቂት ከመሆኑም የተነሳ ለብዙ ዓመታት የመጥፋት አደጋ ተጋርጦባቸው ነበር። የእነዚህ በጎች ዋነኛ መለያ 4 ቀንድ መኖሩ ነው። 2 ቀንዶች ወደ ላይ ሲወጡ፣ ሌሎች 2 ደግሞ ወደ ጎን ወይም ወደ ታች ይወርዳሉ። ይህም መልካቸው ልክ እንደ ጥንታዊ አፈ ታሪክ ፍጥረታት ያስመስላቸዋል። ከቀንዳቸው በተጨማሪ የሱፋቸው ቀለም ጥቁር ሳይሆን ጠቆር ያለ ቡናማ ዳርክ ብራውን መሆኑ ለየት ያደርጋቸዋል። ሳይንቲስቶች እንደሚሉት ከሆነ እነዚህ በጎች በሰሜን አውሮፓ ከሚገኙ ጥንታዊ ዝርያዎች የተገኙ ናቸው። በደሴቲቱ ላይ ለብቻቸው ተገልለው ለዘመናት በመኖራቸው ይህ ልዩ ተፈጥሯቸው ሳይቀር ሊቆይ ይችሏል። በአሁኑ ሰዓት በደሴቲቱ ላይ ጥበቃ እየተደረገላቸው ይገኛል። ተፈጥሮ እንዲህ ያሉ ድንቅ ነገሮችን በየቦታው ደብቃለች። እናንተስ እንደዚህ አይነት በጎችን ከዚህ በፊት አይታችሁ ታውቃላችሁ ወይስ 4 ቀንድ ያለው በግ ይኖራል ብላችሁ አስባችሁ አታውቁ? አስተያየታችሁን በኮሜንት አስፍሩልኝ። ቪዲዮን ከወደዳችሁት ላይክ በማድረግ ድንቅ ቲዩብን አበረታቱ። ወደ ምድር ጥልቀት የማይታወቀው ፍጥረታት ዓለም ከኤቨረስት ተራራ ከፍታ ይልቅ የውቅያኖስ ጥልቀት እንደሚበልጥ ያውቃሉ? ብርሃን በማይደርስበት ቅዝቃዜው በሚያብረከርክበትና ግፊቱ ሰውን ደቆ የሚያጠፋበት ጥልቅ የባህር ክፍል ውስጥ ምን አይነት ፍጥረታት ይኖሩ ይሆን? ዛሬ ወደ ማሪያና ትሬንች እንጓዛለን። ማሪያና ትሬንች በፓሲፊክ ውቅያኖስ ውስጥ የሚገኝ ሲሆን ጥልቀቱ 11 ኪሎ ሜትር ያህል ነው። እዚያ ታች ያለው የውሃ ግፊት አንድ ሰው ላይ 50 ቦይንግ አውሮፕላኖችን እንደመጫን ይቆጠራል። በዚህ አስፈሪ ሁኔታ ውስጥ ግን ሕይወት አለ። በዚህ ጥልቀት ውስጥ የሚገኙ ፍጥረታት እንደ ብርጭቆ ግልጽነት ያለው አካል ያላቸውና የራሳቸውን ብርሃን የሚያመነጩ ናቸው። ሳይንቲስቶች እስካሁን ካጠኑት የውቅያኖስ ክፍል 5% ብቻ በመሆኑ እዚያ ታች ገና ያልታዩ ግዙፍ ፍጥረታት ሊኖሩ እንደሚችሉ ይገመታል። የሰው ልጅ ከጨረቃ በላይ የውቅያኖስን ጥልቀት አያውቀውም። ማሪያና ትሬንች ለወደፊት ምን አይነት ድንቅ ነገሮችን ይይዝ ይሆን? ለተጨማሪና አዳዲስ አስገራሚ መረጃዎች ድንቅ ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ሰላም።